ዛሬ የምነግራችሁ አፕሊኬሽን የእውነት ስልካችሁ ውስጥ ከሌለ ስልካችሁ ሽጣችሁት እርጥብ በሉበት ይሻላችኋል። ዛሬ የምነግራችሁ ሁሉም ሰው የደበቃችሁን ገራሚ አፕሊኬሽን ሁሉም የሚጠቀምበትን ግን ለእናንተ ማይነግራችሁን ገራሚ አፕሊኬሽን ዛሬ እነግራችኋለሁ። ጥቅሙንም ማለት ነው አብሬ እነግራችኋለሁ። የምር ታመሰግኑኛላችሁ ይሄን አፕሊኬሽን ስላሳየኋችሁ ብቻ ማለት ነው። በዚህ አፕሊኬሽንም ኢትዮ ቴሌኮምን ሃክ አድርገን ራቁቱን ማስቀረት እንችላለን። What? Bro, what are you talking about, man? ያው እንዴት ነው ተመቻችሁ? ራቁቱን ስላችሁ ምናምን ነገር ሃክ ልታረግ እናትን አንቺ ሸርሜክስ አንቺ ማትረቢ ነሽ። ዛሬ የምነግራችሁ አፕሊኬሽን ጥቅሙ ምን መሰላችሁ? በተለይ የሶሻል ሚዲያ ጥቅል ስትገዙ በ12 ብር የቴሌግራም ጥቅል በምትገዙበት ሰዓት ማለት ነው ለቴሌግራም ብቻ የሚያገለግለውን ለሁሉም ለቲክቶክ፣ ለዩቲዩብ፣ ለፌስቡክ ለየትኛውም ማለት ነው እንድትጠቀሙ ያደርጋችኋል። 1.5 ጂቢ በ12 ብር ብቻ 1.5 ጂቢ በ12 ብር ብቻ እንድትጠቀሙ የሚያደርጋችሁን አፕሊኬሽን ነው ዛሬ ማሳያችሁ ማለት ነው። ያው እንግዲህ እንደምታውቁኝ እኔ ቁም ነገር አይመቸኝም፣ ግን ለእናንተ ለውድ ፋሚሊዎች የማልሆነው ነገር የለም። አንድ ቀውጢ አፕሊኬሽን ስላየሁኝ ዛሬ ይዤላችሁ የመጣሁት ማለት ነው። ይሄኛውን አፕሊኬሽን እኔም ተጠቅሜ ለኔ ስለሰራልኝ ነው ለእናንተ ዛሬ ይዤላችሁ የመጣሁት ማለት ነው። በጣም ተወዱታላችሁ አልጠራጠርም። እና ባትወዱትስ ታመጣላችሁ። የአፕሊኬሽኑም ስም TLS ታነል ይባላል እና ዛሬ ማሳያችሁ የአፕሊኬሽኑ ሙሉ አጠቃቀም አንድ በአንድ አሳያችኋለሁ ማለት ነው። ለሁላችሁም እንዲሰራ አድርጌ ነው የማሳያችሁ፣ ለሁላችሁም ደግሞ ይሰራል። አፕሊኬሽኑን ከማውረዳችሁ በፊት አፕሊኬሽኑ ዝም ብሎ የሚሰራላችሁ ነገር አይደለም። ገብታችሁ ከፕሌይ ስቶር ብቻ ስላወረዳችሁት ቀጥታ የሚሰራላችሁ ነገር የለም ማለት ነው። በመጀመሪያ ደረጃም አፕሊኬሽኑን ለመጠቀም አፕሊኬሽኑ ራሱን የቻለ ፋይል ይፈልጋል። ስለዚህ ያንን ፋይል ደግሞ የምታገኙት ከኔ ቴሌግራም ቻናል ላይ ነው ማለት ነው። ቴሌግራም ቻናል ላይ አስቀምጬላችኋለሁ። እሱን እንዴት እንደምታገኙ አንድ በአንድ አሳያችኋለሁ ማለት ነው። ሌትስ ጎ እና ፋሚሊ ዋጋዋን በቀጥታም ወደ አሰራሩ ስገባላችሁ ምን እናደርጋለን? ወደ ስልካችን ቴሌግራም ላይ እንሄዳለን ማለት ነው። ያው የቅድሙን ቻናል ለማምጣት ወደ ስልካችን ቴሌግራም እንገባና ማለት ነው። አስቲ አንዴ ቴሌግራማችንን ከዛ ወደ ቴሌግራማችን ሄደን እዚህ ጋር የሰርች ባሯ ላይ መብሪክ ቲዩብ ብለን ሰርች እናደርጋለን። መብሪክ ቲዩብ እንዳትሳሳቱ አንድ በአንድ ማለት ነው። መብሪክ ቲዩብ አንድ ባንድ ጽሁፉን ያያችሁ ማለት ነው። ሰርች እንዳረጋችሁት መብሪክ ቲዩብ ብላችሁ እዚህ ጋር ይሄኛው በቀይ ፎቶ ያለው ማለት ነው እሱን አንዴ ትጫኑታላችሁ። ይሄኛው መብሪክ ቲዩብ የሚለው ማለት ነው። ከዛ በኋላ ቆይ ትንሽ ይሄው እንግዲህ አፕሊኬሽኑንም ፋይሉንም ይሄው እዚህ ጋር አስቀምጬላችኋለሁ። በመጀመሪያ ደረጃ ያለውን ከስር ያለውን ነው የምታወርዱት። ይሄኛው ማለት ነው ከስር ያለውን ነው የምታወርዱት። TLS ታነል ብቻ የሚለውን ታወርዳላችሁ። ኦሬዲ እኔ ስላወረድኩት ነው እሱን ታወርዱታላችሁ። ከዛ በኋላ ይሄኛው ማለት ነው ከላይ ያለው ደግሞ ፓኬጁ ነው TLS ቴሌግራም ፓኬጅ የሚለው ማለት ነው። ይሄኛው ከላይ ያለው ደግሞ የቴሌግራም ፓኬጁ ነው። ለማንኛውም ይሄን ቪዲዮ ደግሞ ቆየት ብላችሁ እያያችሁ ከሆነ እዚህ ጋር የሰርች ባሩን ትነኩና ማለት ነው እዚች ጋር ማለት ነው TLS ታነል ብላችሁ ሰርች አድርጋችሁ ማግኘትም ትችላላችሁ። ይሄን ቪዲዮ ቆየት ብላችሁ እያያችሁ ከሆነ ግን ለማንኛውም አፕሊኬሽኑ ከስር ያለው መጀመሪያ ታወርዳላችሁ። ከዛ በኋላ ልክ እንዳወረዳችሁት ከስር ያለውን ከላይ ያለው ማለት ነው TLS ታነል የሚለውን ደግሞ ፓኬጅ ነው። ይሄኛውን አፕሊኬሽኑ መጀመሪያ ኢንስታል ካረጋችሁት በኋላ ከላይ ያለውን TLS ቴሌግራም ፓኬጅ የሚለውን ትጫናላችሁ አንዴ። ይሄው ልክ ስነቁት ይሄው እንግዲህ አፕሊኬሽኑን የእውነት አወርዳችሁት ከሆነ እዚች ጋር ያመጣላችኋል ማለት ነው። ስትጫኑት TLS ታነል ብላችሁ ከዛ በኋላ እስቲ አንዴ ክሊክ ታረጉታላችሁ እሱ ላይ ማለት ነው። ልክ እንደተጫናችሁት በዚህ ሁኔታ ነው የሚያመጣላችሁ አፕሊኬሽኑ ማለት ነው። እዚህ ጋር ስታርት የሚል አማራጭ አለ። አንድ ጊዜ ስታርት ትሉታላችሁ። ከዛ በኋላ ኮኔክቲንግ እያለ ነው። ከዛ ይኸውና አሁን ኮኔክት አድርጎልናል። በቃ አንድ ባንድ መቁጠር ጀምሯል ማለት ነው። የሆነ አፕሊኬሽኖችም ይኸው እንዳለ ኖቲፊኬሽንም እየገባልኝ ነው። በቃ አሁን ላይ ወጣችሁ እንደሚሰራ ደግሞ ላሳያችሁ። እስቲ ዩቲዩብ ሰርች አድርገን እንደሚሰራና እንደማይሰራ ላሳያችሁ። በመጀመሪያም ለቴሌግራም ግን መግዛት መቻል አለባችሁ ስለሆነ 1.5 ጂቢ ለቴሌግራም ከገዛችሁ በኋላ ነው በዚህ አፕሊኬሽን የምትገቡት። ከዛ በኋላ እስቲ አሁን እንግዲህ ቅድም የተገዛውን ለቴሌግራም ነው። እስቲ ዩቲዩብ እንይበት ሰርች አድርጌ ይሄውና አያችሁ። እንደፈለጋችሁ ገብታችሁ ማየት ትችላላችሁ ማለት ነው። ይፈጥናልን፣ ፍጥነትም አለው። እንደፈለጋችሁ ገብታችሁ በዚህ ሁኔታ መጠቀም ትችላላችሁ። ከእንደገና ግን እዚህ ጋር ደግሞ የምነግራችሁ ነገር ምን መሰላችሁ? ይሄኛው ደቂቃ ሲያልቅ ከእንደገና ገብታችሁ ኮኔክት ማድረግ አለባችሁ። ልክ ሲያልቅ ማለት ነው እንዲህ ይሆናል። ከዛ ገብታችሁ
ስታርት እያላችሁ እንደዚህ ማስጀመር አለባችሁ ማለት ነው። እየገባችሁ ስታርት ብላችሁ ይሄኛው ደቂቃ ሲያልቅ ማስጀመር መቻል አለባችሁ። ከፈለጋችሁ ደግሞ ሀገር መቀየር ከፈለጋችሁ እዚህ ጋር ትጫኑና ማለት ነው ከፈለጋችሁት ሀገር አለ። አዎ ይኸውና እዚህ ጋር ያሉ ለምሳሌ በካናዳ፣ በብራዚል፣ በተለያዩ ሀገራት ማለት ነው መጠቀም ከፈለጋችሁ ይሁን እየነካችሁ የነሱን ሀገር ከእንደገና ሪኮኔክት እያደረጋችሁ አንድ በአንድ መጠቀም ትችላላችሁ ማለት ነው። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል ማለት ነው። ዋጋዋን ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።